ጋይስ አንድ የማንሽረው ወይም ደግሞ የማንክደው የማንሸሻው እውነት ቢኖር በዚህ ዘመኑ የሶሻል ሚዲያ ነው። በሶሻል ሚዲያ ደግሞ ምርቶች ይተዋወቃሉ፣ ሰዎች ራሳቸውን ይሸጣሉ፣ ሀሳባቸውን ይሸጣሉ፣ እንደገና ደግሞ ንብረቶቻቸውን እንዳለ ያስተዋውቃሉ፣ ይሸጣሉ፣ ይገበያሉ፣ ያተርፋሉ። እናንተ በዚህ ዘመን ምን እየሸጣችሁ ነው? ሶሻል ሚዲያ ላይ ምን እያደረጋችሁ ነው? ስክሮል እያደረጋችሁ ላይክ እያደረጋችሁ ወይስ ደግሞ የሌሎችን ብቻ የሚሰሩትን ኮንተንታቸውንና ላይፍ ስታይላቸውን ያያችሁ ነው? እኔ እዚህ ሶሻል ሚዲያ ላይ ወይም ደግሞ ይሄ ሶሻል ሚዲያ ካመጣቸው አንድ ፕላትፎርሞች አንዱ የአፕሊኬሽን ገበያዎች ነበሩ። ከዚህ ከ3 ዓመት ከ4 ዓመት በፊት አንድ የያዝኳቸው ደንበኞች ዛሬም ድረስ በጣም ኢንተረስትድ ሆነውብኝ ከኔ ጋር የቆዩ አንድ ደንበኞች አሉና ሶሻል ሚዲያን ስትጠቀሙ ምን ያክል በአግባብነቱ ወይ ደግሞ ምን ያህል ትጠቀሙበታላችሁ የሚለው ጥያቄ ነው። ሁሉም ሰው አብዛኛውን ስክሮል ነው የሚያደርገውና የእናንተ ጥቅም ምንድነው? የተጠቀማችሁት ነገር ምንድነው ጋይስ?